አንቺ ያበደ ምግብ ነው። ጻዴ ነው ጻይድድ ነው። ስለጋበዝከኝ አመሰግናለሁ። ችግር የለም። ስለጋበዝከኝ ማን ነው የሚጋብዝህ? አንተ። እኔ አንድ ብር አልያዝኩም። አንተ አይደል እንድጋበዝከኝ? አረ ጉዴ ፈላ። እኔ አረ ምንም የለኝም። እኔ እኮ አንተ ብር ያዝክ መስሎኝ እኮ ነው። እሺ ምን እናድርግ? ይኸውልህ እኔ ውስጥ ሄጄ ቀውጥ ይፈጥራለሁ። እሺ አንተ እዚህ ሳህኑ ላይ ምናምን ጠጠር ምናምን ታስቀምጣለህ። እዚህ ጠጠር ምናምን ድንጋይ ምናምን እዚህ ላይ አዎ እዚህ ላይ ታስቀምጣለህ። እኔ እጂ ቀውጢውን እፈጥረዋለሁ። አንከፍልም ማለት ነው። ተረዳኛ? አይ ገብቶሃል? ገብቶናል። በቃ እኔ ተነሳው ወደ ስራ አክሽን ግጭ። እዚህ ቤት ምን አይነት ነገር ነው የሚሰራው? ምንድነው እየተሰራ ያለው ስራ? ሃሎ እዚህ ቤት ምን አይነት ስራ ነው የሚሰራው? ምን ነው ምን ሆነሃል? ምንም እንዳትይ። ማናጀሩን ብቻ አቅርቢልኝ። ማናጀሩን ብቻ ነው ፈልገው። ይሄው እዛ ጋር ማናጀሩ። እሺ ይሄው የኔ ጌታ፣ ይሄው ማናጀሩ። እስከዳር ምን ተፈጥሮ ነው? ከስተመራችን አንተን ፈልገው ነው። አቤት የኔ ጌታ። የምን የኔ ጌታ ነው? እኔ ከፍያ አይደል እንደምበላው? ምንድነው ጠጠር የማገኘው ምግብ ውስጥ? ጠጠር እንዴት? እኔ እንጃ የኔ ጌታ፣ እኛ ስናቀርበው ንጹህ ነበረ። ከፍዬ እየበላው እንዴት ነው ጠጠር የማገኘው? ምን አይነት አሰራር ነው? ተረጋጋ የኔ ጌታ ተረጋጋ። እኛ ጠጠር ወይን ድንጋይ ካለው እኛ ነን ሂሳቡን የምንከፍለው። ይከፈላል? በእኛ በኩል ችግር የለውም ወንድሜ። ሄደን እንየው ጠጠር ያለበትን ምግብ እንየው። በቃ እሺ ና እንየው። ተከተለኝ። እሺ ወንድሜ ቅደመን። ይሄ ተረገመ ልጅ እንዲያጓርደኝ ዛሬ። ይሄው ታየዋለህ ጠጠሩ ምግብ ውስጥ እንዴ አሁን ሳንከፍልማ እናታ ብትብላላት። ይሄ ነው ጠጠሩ። አድጎ ነው እኮ ጠጠሩ።